ይህ ቪዲዮ ደግሞ ልጆቻችሁ 3 ዓመት ሳይሞላቸው ከልጆቻችሁ ጋር አብዝታችሁ ለምትከራከሩ ወላጆች ነው። ስለ አንድ ጥፋት ለማብራራት በሞከራችሁ ቁጥር ልጁ የበለጠ እልህኛ እየሆነ ይመጣል። እድሜያቸው ከ3 ዓመት በታች የሆኑ ህፃናት ከንግግር ሳይሆን ከድርጊት ነው የሚማሩት። ለምሳሌ ልጃችሁ መጫወቻ ቢወረውር በፍጹም አትጩሁበት። ዝም ብላችሁ አንስታችሁ በዝግታ ወደ ቦታው በመመለስ ትንሿ መኪና ወደ ቤቷ እየገባች ነው ይበሉት። በዛችው ቅስፈት ትህትናን ወዲያውኑ ከእርሶ ይኮርጃል። ምግብ በማብላት ሂደት ውስጥ ልጆ ካስቸገሮት በፍጹም እንዳይለምኑት። አብረውት ይቀመጡና ያለምንም ስልክ በምግባችሁ ተደሰቱ። እናንተ በደስታ ስትመገቡ ሲያይ እርሱም ይከተላችኋል። የልጆቹ መጫወቻዎች በየቦታው ከተበታተኑ እንዲያነሱ በፍጹም አታስገድዷቸው። ለእያንዳንዱ ዕቃ ስም እየሰጣችሁ ዕቃዎቹን ማነሳሳት ይጀምሩ። ያኔ ልጆ እንደ ጨዋታ መስሎት ዕቃውን አብሯችሁ መሰብሰብ ይጀምራል። ልጆ አይናፋር ከሆነ ሰላምታ እንዲሰጥ በፍጹም አታስገድዱት። እናንተ በመጀመሪያ በሞቀ ፈገግታ ሌሎች ሰዎችን ሰላም ይበሉ። ልጃችሁም ይሄን ሲያይ የእናንተን ፈለግ ይከተላል። ዕድሜያቸው ከ3 ዓመት በታች የሆኑ ልጆች ነገሮችን በመስማት ሳይሆን በድርጊት የበለጠ ይማራሉ። ስለዚህ አትንገሯቸው፣ ይልቁንም በተግባር ያሳዩአቸው። ለሌሎች ተጨማሪ መረጃዎች ፎሎ ማድረግ እንዳይረሳ።